ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ጀምሮ ትምክህት የሚያስፈልግ ነው አይጠቅምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውንም ቃል ሰማ። እንደዚህ ስላለው እመካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ልመካ ብወድስ ሞኝ አልሆንምን? እውነትን እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የሚበልጥ አድርጎ እንዳይቆጥረኝ ትቻለሁ። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይሄውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመነው። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። ሃሌሉያ አሜን። ስደክም ያን ጊዜ ኃይለኛ ነኝና አለ። ጌታ ይባረክ። አሜን። ሰው ሲደክም ኃይለኛ ይሆናል እንዴ? በእግዚአብሔር ኃይል መራመድ በሚል ነው የምናየው። ሃሌሉያ አሜን። በማን ኃይል መራመድ? በእግዚአብሔር ኃይል መራመድ እና ህይወታችን ውስጥ በእኛ ኃይል ሳይሆን በእግዚአብሔር ኃይል እንዴት እንራመዳለን? ለምንድነው አንዳንድ ጊዜ አይታችሁ ከሆነ ለምንድነው ማንለወጠው? ለምንድነው ማንቀየረው? አሁን አንዳንዴ መለወጥ እየፈለግን መቀየር እየፈለግን መለወጥ እየፈለግን መሻሻል እየፈለግን ግን ለምንድነው ማንሻሻለው? ለምንድነው ማንለወጠው? የሆነን ነገር መጀመር እየፈለግን ለምንድነው ማንጀምረው? ወደ ሆነ ነገር መሄድ እየፈለግን ልባችን ውስጥ ያለው ብንጠየቅ አለ ፍላጎት። ያ ልባችን ውስጥ ያለውን ፍላጎት ጋር ለምንድነው ማንደርሰው? ለምንድነው እዛ ማንሄደው? እሱን ይመልስልናል። አያችሁ፣ በእግዚአብሔር ደስ ይበል ይላል አይደል? ከዚያስ የልብን ምን ያደርጋል? ሰጪው ማን ነው? እግዚአብሔር ነው። እና በእግዚአብሔር ኃይል ሰው መሄድ ሲጀምር የመጀመሪያ የሚሆነው ነገር እሱ ነው። እግዚአብሔር የደረሰበት ቦታ ነው ሰውየው የሚደርሰው። ሰውየው ሊደርስ ያሰበበት ቦታ አይደለም የሚደርሰው። ሰውየው የለፋውን ያህል አይደለም የሚያገኘው፣ የጣረውን ያህል አይደለም የሚያገኘው። ሰውየው የሚያገኘው በእግዚአብሔር ልክ ነው። እግዚአብሔር የቆመበት ነው የሚቆመው። የረገጠበት ስለሆነ የሚረግጠው፣ የረገጠውን ነው ደግሞ የሚረግጠው። እና እግዚአብሔር የደረሰበት ቦታ ነው ያ ሰው የሚደርሰው። በእግዚአብሔር ኃይል መሄድን የሚያክል ጉልበት ምድር ላይ የለም። ሃሌሉያ። እና እንዴት እንደዛ እንሄዳለን? እንዴት በእግዚአብሔር ኃይል እንሄዳለን? ሃሌሉያ። ያንን ሚስጥር ጳውሎስ ይነግረናል። እሱ ከህይወቱ የተማረውን ህይወቱ ላይ ያለው ያንን እንማራለን። ጌታ ይባረክ። እስቲ ኃይል በሉ። ጳውሎስ ስለ ሌሎች አስተማሪዎች ጋር ተገናኝቶ ያለውን የሐዋርያነት ግብግብ ተቀላቅሎ ነው። እሱ ከመጨረሻ ስለሆነ የመጣው ከሱ በፊትም ስላሉ ከሱ በኋላም ስላሉ
አሁን ሲመጣ ተቀላቀለ። ሐዋርያነትን ሲቀላቀል ሐዋርያነት ማለት ምልክት ይላል እኮ አይደል? እና ምልክት አለው። የሐዋርያ የመሆን ምልክት አለው በጊዜው። ምክንያቱም ኢየሱስ የለም ሄዷል። እና ኦሪጂናል ከኢየሱስ ጋር የነበሩት ሰውም የሚያውቃቸው ህዝቡም የሚያውቃቸው አሉ። እና እነሱን ሄዶ መቀላቀል ማለት ቀላል ነገር አይደለም። እነሱ ነባሮች ናቸው። እና ያንን በር ለማስከፈት ብሎ አንዳንድ በሮችን ሲያንኳኳ የመጣበት መዘዝ ነው። እና በመገለጥ ብዛት ምን እንዳልታበይ ያለ። አሁን ማን ያምናል ጳውሎስ በትዕቢት እንደሚቸገር? እሱ ባይነግረን ትዕቢት ያስቸግረው ነበር። እና እሱ የሱን መገለጥ ሲያስረዳ መጠኑን ስፋቱን ሲያስረዳ እንደውም እኔ እኮ የተጠራሁት ለማን ነው? ለአሕዛብ እኮ ነው። እንደውም ወደ እነሱ ሄዳለሁ። መዳንን ብሎ ለአሕዛብ የሚለውን በር የከፈተው ጳውሎስ ነው። በሱ በኩል ነው የተከፈተው። እና ዘልቆ ሄዶበታል፣ ብዙ ሄዶበታል ይሄ ጳውሎስ። እና ስለ ክርስቶስ በደንብ መዳን ይናገራል አምጥቶ። የአይሁድን ትምህርት አመድ ያደረገው ጳውሎስ ነው ኢየሱስን አምጥቶ። የነሱን ስርዓት ከንቱ ምናምንተ ያደረገው ቀንበሩን የሰበረው ጳውሎስ ነውና ከዛ ይሄ ሐዋርያነቱ ጥያቄ ውስጥ ሲገባው ጊዜ ሰዎች እውነትን ሳይቀበሉለት ሌሎች መተው ከስር ሲያጣምሙበት ደና ያቃናውን ቤት መተው ሲያፈርሱበት ከዚያ ይመጣና እኔኮ ብሎ ይጀምራል። እኔኮ ብሎ ከነሱ ጋር ንጽጽር ውስጥ ሲገባ አሁን ያቺ ነገር ትዕቢት የምትባል ነገር አመጣችበት። እሱ ለወንጌልና ለማንነቱ የሐዋርያነቱን ልክ ለመናገር ከሌሎቹ የተለየ እንደሆነ ለመግለጽ በሚጠቀማቸው መንፈሳዊ ነገሮች አንጻር ሲመጣ ትምክህት ቢያትፈልግ ብሎ ግን ትቼዋለሁ ደግሞ ይላል። እና ይሄ ነገር በተደጋጋሚ ስለሚያስቸግረው እግዚአብሔር መፍትሄ ያበጀለት። አሜን። መፍትሄ ያበጅልን። አሜን። አዎ። እና እንደዚህ ያደረገው ላከለት። ስለዚህ በመገለጥ ቁጥር 7 ላይ ታላቅነት እንዳልታበይ የሥጋዬ መውጊያ የማን የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይላል። ምን እንዳልታበይ ነው። ምን የተሰጠው? የሥጋ መውጊያ የተሰጠው። ምን እንዳይታበይ። ትዕቢት የሚባለው ነገር በጳውሎስ ሕይወት ውስጥ አስቸጋሪ ሆነ። ለምን? የያዘውን ወንጌል የያዘውን እውነት ለሌሎች እንዳያካፍል መናገር በሚገባው መልኩ መግለጥ በሚገባው መልኩ እንዳይገልጥ ፊት ለፊቱ ትልቅ ጥያቄ ትልቅ ችግር መጣበት ሕይወቱ ላይ አገልግሎቱ ላይ። ምን የሚል ትዕቢት። እና ይሄ ነገር ሊያስቆመው እንደሆነ እግዚአብሔር ስለተመለከተ እግዚአብሔር ደግሞ መፍትሄ ላከ እና ሰይጣንም ደስ አለው። አቆምኩት አለ ማለት ነው። እና አቆምኩት ብሎ ሲያስብ እግዚአብሔር እንዲህ ብሎ ያየ ይመስለኛል ነገሩን። እሱ ከላይ ሲያርል በደንብ እኮ ነው የሚያየው። እና እንደዚህ ብሎ ሲያየው አረ አለው። እሺ እንግዲህ እናያለን። ላከለት እና የሰይጣን መውጊያ ላከለት። ይመጣል። ያቺ ትዕቢቱ ብቅ ስትል ይመጣና ምን ያደርገዋል? ይጎስመዋል፣ ያመዋል። እና ያቺ ምልክት ናት፣ ማሳያ ናት፣ ሬድ ላይን ናት። በጳውሎስ ሕይወት ውስጥ እሱን ማቅኛ ናት። እንዳታልፍ፣ እንዳትለው፣ እንዳትናገረው ዝም በል ምልክት ናት በጳውሎስ ሕይወት ውስጥ። እና ለዚህ ሰራተኛ ደግሞ ሰይጣን ሆነ። እዛ ውስጥ አስገብቶት ያሰራዋል። ጳውሎስን አቆምኩት ወጋሁት ብሎ ሲያስብ ጳውሎስን አይደለም የወጋው፣
ጳውሎስን የሚወጋውን ነው ይወጋለት እና ሰይጣን ማያየው መንፈሳዊ ሰው የሚያየው ዓለም አለ። ሰይጣን ማያየው መንፈሳዊ ሰው የክርስቶስ የሆኑት የሚያዩት ዓለም አለ፣ የሚረዱት ዓለም አለ። ሰይጣን ማይረዳ። ለምን? ትዕቢት የሰይጣን ምንድን ነው? መሳሪያው ነው። እኛስ ምናጠፋው ነው። አሳደን በተያዘበት ይታሰር ይገደል የተባለ ነው። የምን መውጊያ? የሥጋ መውጊያ አይደል? ግደሉ አይደል? ቆላስይስ 3 በምድር ያሉ ብልቶቻችሁ ምን አድርጉ? ግደሉ። በተያዘበት ግደሉት ትእዛዝ ወጥቶበታል። እና እሱ ደግሞ የሰይጣን ምንድን ነው? መውጊያና መሳሪያ ነው። ያንን የሰይጣን መውጊያና መሳሪያ የሆነውን ነገር እግዚአብሔር እሱኑ ራሱኑ አይቶ እንደውም ይሄን ራሱ ተጠቀመዋለሁ ብሎ ጳውሎስን ለማቅኛ ከትዕቢቱ አጥር አደረገለት፣ እንዳይገባበት። አሜን። እንዳይነካው አደረገው። አለ ጳውሎስ ይሄ ነገር እንዴት ነው አለ ሲያይ እና ሊጸልይ ወደደ። ህመሙ እሱ አልገባውም። አሁን እኮ እንዳልታበይ ብሎ ከጻፈልን ከገባው በኋላ ሲጽፍልን አስተካክሎ ኦርደር አስይዞ ስለጻፈልን ነው። የሱ ህይወት ውስጥ እንደዚህ አይደለም ሲኩዌንሱ መጀመሪያ የመጣው ህመሙ ነው። ትዕቢት እንደሆነ አልተረዳም፣ አላወቀም። መጀመሪያ የመጣው ህመሙ ነው። ለምን? ቀጥሎ ምን አደረገ? ጸለይኩኝ አለ። ለመነው እግዚአብሔር እንዲነሳለት ያ ነገር። እግዚአብሔር ሊያስተምረው የወደደው ሊያሳየው የወደደው ነገር አለ እና በዚያ ህመም ውስጥ እግዚአብሔር ሊያስተምረው የወደደው ነገር አለ። ከዛ ይጸልያል እሱ በእግዚአብሔር ፊት፣ አንሳልኝ እግዚአብሔር ሆይ እባክህ ይላል እና እግዚአብሔር ደግሞ ዝም ጨጭ እና በኋላ የቆየ ነገሩ ቀስ እያለ እየተመለሰ ሲመጣ ለካ ትዕቢት ነው። ጳውሎስ ከሌሎቹ ሐዋርያት እንደሚበልጥ አድርጎ በየቦታው የሚናገረው ነገር የመገለጥን ምን አመጣበት? ትዕቢት አመጣበት እና በኋላ ነው ያየው። ያንን ትዕቢት በኋላ ሲመለከት ምን አደረገ? እንደሱማ ከሆነ አለ። እንደሱማ ከሆነ ከዛ እግዚአብሔር እንደዚህ ያለው እርሱም ጸጋዬ ይበቃሃል፣ ኃይሌ በምን በድካም ምን ይላል ይፈጸማል። እና በማ እሱ ያንተ ድካም ነው፣ እሱን ድካም አላነሳውም። እሱ ነገር ብትለው አልቻልከውም። የምትጸልየው ለዛ ነው። እኔ ደግሞ ይህን ጸሎትም አልመለሰውም፣ እሱንም አላነሳውም። እና መለሰለት ሌላ መልስ። ምን አለው? በዚያ ነገር የኔ ኃይል ምን ይሆናል? ፍጹም ይሆናል አለው። እንደውም በጣም የምፈልገውን ጉዳይ ያገኘው አለው እግዚአብሔር። አንተ ህይወት ውስጥ ልጠቀምብህ አይደለም የምፈልገው፣ ልሰራብህ አይደለም የምፈልገው። አዎ እኔ እንድሰራ። አዎ እሺ። ስለዚህ በዛ በኩል ነው እኔ የምሰራው። በየትኛው? በደካማ ጎኑ፣ በደካማ ቦታው። በዚያ በኩል ካልሆነ ፍጹም አይሆንም። ለምን ታውቃላችሁ? ግማሽ እኔ ግማሽ እግዚአብሔር ብለን የምንራመዳቸው ብዙ ጉዳዮች አሉ። አሁን እናንተ ቁጭ ብላችኋል። መነሳት ብትፈልጉ እንደምትነሱ እርግጠኞች ናችሁ። ለምን? ጤነኞች ስለሆናችሁ። ያን ጤንነት የሰጣን ግን እግዚአብሔር ነው። እዛችሁ የቀረቀን እቺ ጣታችን እንደዚህ ተዘርግታ እንደዚህ ታጠፋ ራሱ ትልቅ ነገር ነው። እንዲህ ብላ የቀረች ቀን ነው እንዴ ምናቀው። እና ይሄ ግማሽ ከእግዚአብሔር ጋር ሼር እየተካፈልን የምንኖረው የህይወት ስርዓት ብዙ ስላለ እግዚአብሔር ደግሞ ክብሩ የሱ እንዲሆን አይደል? ክብሩ የሱ እንዲሆን እስቲ እናንብብ። 2 ቆሮንቶስ እዛው ምዕራፍ 4 ቁጥር 7 ላይ ነገር ግን የኃይሉ ታላቅነት
ከእግዚአብሔር እንጂ ከእኛ እንዳይሆን ከእግዚአብሔር እንጂ ከማ እንዳይሆን ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የከበረው መዝገብ ምን ውስጥ ነው ያለው? ሸክላ ውስጥ። ማንም ሰው የከበረውን መዝገብ የከበረውን ዕቃ ወርቁን ወይ ሀብሉን ወይ አልማዙን ወይ ገንዘቡን ውድ የሆነ ንብረቱን ሸክላ ውስጥ የሚያስቀምጥ ከእግዚአብሔር ውጭ ማንም የለም። እና ይህን የከበረ እውነት ይህን የከበረ ሕይወት ያስቀመጠው እግዚአብሔር ምን ውስጥ ነው? ሸክላ ውስጥ ነው ያስቀመጠው። እና ሸክላው ሲያስቀምጠው ዓላማው ምን እንዲሆን ነው? ምን እንዲሆን ነው? የኃይሉ ታላቅነት ከእግዚአብሔር እንዲሆን፣ እግዚአብሔር ብቻውን የተቆጣጠረው ሕይወት እንዲሆን እና እግዚአብሔር እኛ ደግሞ በጣም የምንገፋው እና በጣም የምንሸፍነው ክፍል ቢኖር እንዲገለጥ ሁሉ እንደውም ሰው እንዳለብን ሁሉ እንዳያውቀው የምንፈልገው ክፍል ደግሞ ደካማ ነገራችን እና ሁሉ ጊዜ መታየት የምንፈልገው በጥሩ በጠንካራው በቆምንበት በምንችለው ነው። ለዚህ ነው ሰዎች ስለኛ መልካም ሲናገሩ ደስ ይለናል አይደል? ሰዎች ሲያወድሱን ይሞቀናል። እና ያለንንም ነገር ቢናገሩ ምንም አይደል፣ እሱ እውነት ነው። እንደው የሌለንም ነገር ቢጨምሩልን እንባርካቸዋለን። ደስ ይላል፣ እሱ ነገር ያሞቃል አይደል? ሰላም ይፈጥራል። በቃ ሁሉን ጸጥ ያደርግላቸዋል እና ብዙ የተዘጋ በር ይከፍትላቸዋል። እንደዛ እኮ ነው የሚሆነው። በቃ የሆነ ነገር ስንፈልግ አይደል? አቀራረባችን ወሳኝ ነው። አሞግሰን ከፍ ዝቅ አድርገን እንትን ብለን ምናምን ብለን የሌለ ያለውን ቀባጥረን ብለን ያችን ጉዳያችን ምን እናደርጋለን አይደል? ብዙ ጉዳይ አስፈጻሚዎች እኮ እንደዛ ናቸው አይደል? ብድግ ያደርጉና ያችን ፈጽመው ይሄዳሉ። ይሰራል ያ መንገድ እና ብዙ በር ይከፍታል። እና እንዲህ አይነት የህይወት ስርዓት ላለን ሰዎች በእግዚአብሔር ኃይል መራመድ ዳገት ነው። ስተትን ማመን ዳገት ነው። ከእግዚአብሔር ጋር ታርቆ መሄድ ችግር ነው የሚሆንብን፣ ጭንቅ ነው የሚሆንብን። አብረን እየሄድን ይመስለናል፣ ግን አብረን መሄድ አንችልም። ታውቃላችሁ እግዚአብሔር ምናችንም አይስበው። ወይ ሚገርም እያለ የሚደነቅበት ምንም የኛ የሆነ ነገር የለም። በስማ ምን አይነት ጥበብ ነው እያለ የሚያደንቀው ጥበባችን የለም። ሞኝነቱ አይደል? ከጠባቦች ከጠቢባን የመጨረሻው ጠቢባን አይደለም ይላል። ከዛ የሱ ምኑ ነው የሚጀምረው? ሞኝነቱ እኮ ነው የሚጀምረው አይደል? የማ ጥበቡስ? እዚህ ምድር ላይ እግዚአብሔር አቤት ቆንጆ እያለ የሚያደንቀው ሰው ማን ነው? አቤት ጉልበት እያለ የሚያደንቀው ምናችንም ነገር አቤት ጸላይ እያለ አቤት መንፈሳዊ ሰው አቤት ክርስቲያን እያለ የሚያደንቀው ሰው ማን ነው? እግዚአብሔር። እውነቴን ነው የምነግራችሁ፣ ምናችንም እግዚአብሔርን አይስበው። እና እኛ የምንስለው ስዕል ያ ትልቁ ስክሪን አርገን ስለ ራሳችን ብዙ መግቢያ ሀተታ ያለውን ያንን የህይወት ስርዓት ደርድረን ምናቀርበው እዚሁ ምድር ላይ ነው እንጂ መንፈሳዊ ዓለም ላይ ሲሄድ ዜሮ ነው። እሱ ጋር ነው ቁልፍ ያለው። ወደ መንፈሳዊ ነገር ሲመጣ ይሄ ስርዓት ተቆርጦ ነው መጣል ያለበት ከህይወታችሁ ላይ። እንዲህ ጨክናችሁ መቆረጥ አለባችሁ። ገንጥላችሁ እንዲህ ካልቆረጣችሁት
ይመጣና ከእግዚአብሔር ይለያችኋል። እግዚአብሔር ያለው እሱን እንደዛ ነው። እንዴ አለው የኔ እኮ ጸጋ የሚባል ነገር ያለው የሚሰራው ለደካማ ሰው ነው። አንድ ሁለተኛ ሰው ደካማ እንደሆነ እንደማይችል እንደማያውቀው ሲረዳ ሲያምን ነው የእግዚአብሔር ጸጋ የሚመጣው። አድሚት ማድረግ ይኖርብናል። በደንብ አድርገን እርግጥ አድርገን ልባችን ማወቅ አለበት እንደማንችለው ያንን ጉዳይ የእግዚአብሔር ጸጋ እንዲመጣ እና መንፈሳዊ ነገር አካሄዱና እኛ ማህበራዊ ህይወታችን ደግሞ የለመድነው ያደግንበት ህይወት ስርዓት በጣም የተለያየ ነው። መንፈሳዊ ዓለም ሌላ ማህበር አለው፣ ሌላ ስርዓት፣ ሌላ ፍልስፍና አለው። አሜን። እና ጳውሎስ ብቻ ነው በድካሙ የሚደሰት ሰው አለኮ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በምኔ በድካሜ ልመካ ወዳለሁ። በምኔ በድካሜ በድካሙ ስለ ድካሙ ሲወራ አቤት የኔ ነው እሱ ጉዳይ ብሎ ብድግ የሚለው ያለ አፍረት ጳውሎስ ብቻ ነው። እስቲ ምንም ሙቀት የሌለው ሰው እዚህ ቤት ብሎ ቢባል ጳውሎስ እዚህ ቤት ቢኖር እኔ ብሎ ነው የሚነሳው መጀመሪያ። እና በጣም ጠቅልሎ ወስዷቸዋል በሙሉ። እንደዚህማ የሆነ ነገር ገብቶት እኮ ነው። ዝም ብሎ እንዳይመስላችሁ መዋረድን እንደ ነፍሳቸው ነው የሚወዱት ሐዋርያቱ። የሆነ የገባቸው ነገር አለ። መጣለን መነቀፍን ለነሱ ክብር ነው። እንዴት ሆኖ ነው የሚሆነው? እኔ ሰዎቹ ራሳቸው እንዴት እሺ ያላቸው እጃቸው ይሄን የሚያክል ግዙፍ ሰው በመስኮት አብጠልጥለው ዘንቤል ውስጥ አስገብተው እንደዚህ ማውረድ እጃቸው ራሱ እንዴት ይሻላቸው? የህይወት ስርዓቱ ነው እንደዛ የሚያደርገው። አሁን እኛ ክብር የምንለውና መንፈሳዊ ዓለም ላይ ክብር የሚባለው ነገር የተለያየ ነው። እኛ እዚህ ዓለም ላይ ውርደት የምንለውና መንፈሳዊ ዓለም ላይ ውርደት የሚባለው ነገር በጣም የተለያየ ነገር ነው። እሱ የታረቀለት ሰው እሱ በእግዚአብሔር ኃይል የሚሄድ ሰው ነው። አሜን። ይግባባልናል እሱ። አሜን ሃሌሉያ። አሜን አሜን። ኢየሱስ ጌታ ነው። አዎ እንፈወሳለን ዛሬ። እግዚአብሔር ቃል እየፈወሰን ነው የሚሄደው፣ እያነጸን ብርሃን እየሆነን ነው የሚሄደው፣ ህይወታችንን እያበራልን ነው የሚሄደው፣ እየተብራራልን ነው የሚሄደው እና ያለውን ነገር እያየንበት ነው የምንሄደው። ጌታ ይመስገን። ሃሌሉያ። እና በብዙ ልመካ ወዳለሁ አለ። እንደውም አለ እንዴ ተቤት ብቻ ሌላም ልፈልግ ይኑረኝ ሌላም። ለምን ገባው ነገሩ? እኔ የኔ ጸጋ ፍጹም የሚሆነው የኔ ኃይል ፍጹም ማለት ነው ሙሉ ለሙሉ 100% ማለት ነው የሚፈጸመው ሙሉ ለሙሉ ጳውሎስ የሌለበት ማለት ነው። የሚሆነው በምን ነው? በድካም ነው። ታው ይሄን ጸሎት እንደው መጸለይ ያለብህ በተቃራኒ ነው። እና ከዛ በኋላ ድካሞቹን ወደዳቸው፣ ስንፍናዎቹን ወደዳቸው፣ ጉለቶቹን ወደዳቸው፣ አቀፋቸው፣ ተጠጋቸው። ለምን? እግዚአብሔር ተጠግቷቸዋል እንዴ? እግዚአብሔር የተጠጋው ነው እንጂ መጠጋት እግዚአብሔር የተጠጋው ደካማ ክፍላችንን እኮ ነው። ማይችለውን የደከምንበትን ያለቀስንበትን ያን ክፍል ነው የተጠጋው። እና እኛም ብዙ መጠጋት ያለብን ያን ክፍል ነው። እያችሁ ልብ ቀና ያደርጋል። እግዚአብሔርን መታመን ያደላደላችኋል። በጣም ፕራክቲካል ነው የሚያደርግላችሁ። ህይወታችሁ ውስጥ ያለውን አለመሳካት ስታዩ የወደቃችሁበትን ብዙ ምዕራፍ ስትመለከቱ ይብዛልኝ ነው የምትሉት። ይሄ እውነት ሲገባል እግዚአብሔር ጸጋ የሚባለው ነገር የሚገለጠው በሙላት
በድካማችን እና በድካማችን ብቻ ነው። ፓርሻሊ እኛ በገባንበት ነገር ውስጥ የእግዚአብሔር ጸጋ የለም። ቲቶ 2:11 አይደል? ዓለማዊ ምኞትን የሚያስክድ ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ምን ብሏል? ተገልጧል። ይህም ጸጋ የተባረከውን ተስፋችንን ክርስቶስ ኢየሱስን እንድንጠብቅ ያደርገናል። አንዱ በዚህ ዓለም ደግሞ ስንኖር ይላል እኮ አይደል? እግዚአብሔርን እንዴት እየመሰልን መኖር እንዳለብን በዚህ ምድር ላይ ምን ያደርገናል? ያስተምረናል ይላል ቲቶ 2:11 አስተማሪ ነው። ጸጋው ዮሐንስም እንደደገመልን አስተማሪ አያስፈልጋችሁም፣ ጸጋው ራሱ ምን ያደርጋችኋል? ያስተምራችኋል ሚለን የእግዚአብሔር ጸጋ የሚያስተምረን ይህንን ነው ጳውሎስን ያስተማረው። እና መልእክቴ እሱ ነው። ድካማችሁን ውደዱት፣ አትጥሉት፣ አትደብቁት፣ እቅፍ አድርጉት። እዚያ ጋር ሰንብቱ፣ በዚያ ጋር ተገለጡ። እሱን አስቡት እና እሱ ጋር ነው እግዚአብሔርን የምትገናኙት። ህይወታችሁ ላይ ተአምር ካስፈለገ ድንቅ የሆነ ተአምር እግዚአብሔር የሚያደርገው በድካማችሁ በኩል ነው። ተስፋ ቆርጥርጥ ባረጋችሁበት ነገር ብላችሁት አልሆን ባለ ነገር በዚያ ነገር ነው እግዚአብሔርን ኃይል። ይሄ ማበረታቻ አይደለም፣ ስርዓቱን ነው እየነገርኩት። ስርዓቱ እንደዛ ነው የሚሰራው። እኛ ደግሞ የምንሸሸው ከድካም ስለኛ ስንፍና ሲነገር ደስ አይለንም። ፊታችን እየረዘመ ይሄዳል፣ ስሜታችን እየተረበሸ ይሄዳል፣ ልባችን እየተዘጋ ይሄዳል። እንዴት እንደዚህ ይባላል ምንለው? እንዴት እንደዚህ ይሆናል እንላለን። እንደው ጳውሎስ አለ ድካሞቼን በጣም ነው የምወዳቸው፣ ንብረቶቼ ናቸው። በምድር ላይ ያለኝ ንብረት ቢኖር እሱ ነው፣ መመካበት ነገር ቢኖር እሱ ነው፣ ሌላ መመካበት ነገር የለም አለ። አያፍርበትም። ማያፍረው ለምንድን ነው? ለዚህ እኮ ነው ያለው። እና በመንገላታት አለ። ስለዚህ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ሆናለሁ አለ። ምን ማለት ነው? በጭንቀት ህይወት ውስጥ ያለ ጭንቀት በሙሉ፣ ህይወት ውስጥ ያለ መከራ በሙሉ፣ ህይወት ውስጥ ያለ የሚያሳዝን ነገር በሙሉ ያ ሁላ ነገር በህይወቱ ላይ ሲመጣ በዚያ ነገር ደስ ይለኛል። ለምን? ምክንያቱም ስደክም ያን ጊዜ ኃይለኛ ሆናለሁ። እና የእግዚአብሔር ጸጋን በህይወታችን ላይ እንድንጠቀመው የሚያደርገን ይሄ እውነት ነው። ጌታ ኢየሱስ አለ መንፈስ ሁሉ ጊዜ ብርቱ ነው፣ ስጋ ግን ደካማ ነው። እና በጣም የሰው ሁሉ ድካም ቢኖር ስጋ ነው። መጽሐፍ የስጋ ስራ ያለው ማለት ነው። ሰው ሁሉ ዘንድ ያለ ሰው የወደደውን ይበል የወደደውን ይመል። ልንገራችሁ፣ እኛ ተነስተን ዛሬ የወደድነውን ልናስተምር እንችላለን። ኑሯችን ግን እንደ ትምህርታችን አይሆንም። ተነስተን የወደድነውን ነገር ልንል እንችላለን። ቤት የሚመታ ልክ እንደ ግጥም ማለት ነው። ሎጂክ ሀሳብ የሚሰጥ ነገር፣ በደንብ ሰውን የሚያሳምን ኮንቪንስ የሚያደርግ ነገር፣ ፕራክቲካል ግን አይሆንም። እና ከዚህ ከኢማጂን ከምናደርገው የሆነ ጴንጤ አለ እኮ የሆነ ቀን ልንሆነው ያሰብነው የሆነ ሩቅ የሆነ አንድ ቀን ምንሆነው ጴንጤ አለ እና እንደሱ ነው የሚያደርጉን እነዚህ ትምህርቶችና ፕራክቲካል አይሆንም። ሰው ሁሉ ድካሙ ስጋው ነው። ኮመን አለ ስጋ የስጋ መውጊያ አለ
ስጋ አለ፣ ጭንቀት አለ፣ ስጋ ውስጥ ሐዘን አለ፣ መበሳጨት አለ፣ መናደድ አለ፣ መቆጣት አለ፣ ብዙ ነገሮች ነው ያሉት። እና የራሳችንን እየወሰድን ማቀፍ አለብን እየመረጥን አይደል? ገላትያም ላይ እንደሚነግረን የየራሳችንን ስጋ የየራሳችንን ድካም እየመረጥን ምን ማድረግ አለብን? እኔ እንደዚህ ስሉኝ አልወድም የምንለውን እሱን ነገር ጋር መሄድ ይኖርብናል፣ መጠጋት ይኖርብናል። ወደሱ እየተጠጋን ስንሄድ፣ እዛ ጋር እየቆምን ስንሄድ እግዚአብሔርን ምንገናኘው እዛ ጋር ነው። ልንገራችሁ፣ እግዚአብሔር የጠበቃቸው እሳት ውስጥ ነው። እሳት ውስጥ እስኪገቡ ድረስ አላደፋፈራቸውም። ስርዓት ነው። ከገቡ ግን እዛው እሳት ውስጥ ሆኖ ነው የጠበቃቸው። ለዚህ ነው የጣሏቸው 3 ሆነው ውስጥ ያሉት ግን 4 ሆነው ያ ማለክት ልጅ ይመስላል። እዛ ነው የጠበቃቸው። እና ውሃውን ከፍሎ ውሃ ውስጥ ነው የጠበቃቸው። ፈርዖንን አላቆመውም ከመገስገስ፣ እንዳይደርስባቸው አልከለከለውም። እግዚአብሔር ሁል ጊዜ የሚቆመው ድካማችን ጋር ነው፣ የዛልንበት ጋር ነው። እግዚአብሔር የምናገኘው በሙሉ ኃይሉ በግማሽ አይደለም። የሆነ ተሰምቶን የሆነ ሰሞነኛ የሚያደርገን አይነት መንፈሳዊ ነገር አይደለም ያለው። ይሄ የእግዚአብሔርን ሙላት ፍጹም የሚያደርገው በህይወታችን ውስጥ ድካማችን ነው፣ ስንፍናችን ነው፣ ማንችልበት ነገር ነው። ሰው ሁሉ እኛን የሚተችበት ነገር፣ ብዙ ማስረጃ ብዙ ዶሴ የተሰበሰበብን ነገር ፋይላችን ነው። በሰው ዘንድ ሁሉ የምንታወቅበት ነገር ነው። እሱ ነገር እግዚአብሔርን ሙላት ፍጹም እንዲሆን ያደርገዋል። ሃሌሉያ አሜን። ስለዚህ ብዙ ልመካበት ወዳለሁ አለ ጳውሎስ ገለጠልን። እሱ ብቻ ነው የነገረን። በድካሙ የሚመካ እሱ ብቻ ነው። እሱ ብቻ ነው የሚስጥር የገባው። ታውቃላችሁ፣ ስታውቁት፣ ስትቀበሉት፣ ሳትሸፍኑት ስትቀሩ፣ ሳትደባብቁት ስትቀሩ፣ ይሄ ጉዳይ የኔ ድካም ነው የኔ ችግር ነው ብላችሁ በፊቱ ስትንበረከኩ፣ ያቺ ጊዜ ናት፣ ያቺ ቅጽበት ናት የእግዚአብሔርን ጸጋ በሙላት ህይወታችሁ ውስጥ እንዲፈስ የምታደርገው። እና ወደቁ እንደ ልማዳቸው ሊሏችሁ ሲሉ እናንተ አትወድቁም። ቆሙ ለጊዜው ነው ሲሏችሁ ልምድ ስላለ ካለፈው ህይወታችሁ ነባሪ ነገራቸው ተነስተው ስለሚሏችሁ ሲጠብቁ እናንተ ዘመኑ የድል ነው እላለሁ ዛሬ እያላችሁ ነው የምታልፉት። ለምንድን ነው የምታልፉት? ስለቻላችሁት አይደለም፣ ስላልቻላችሁት ነው የምታልፉት። እና አለመቻል የእግዚአብሔርን ጸጋ ያመጣል። ምን አለመቻል የእግዚአብሔርን ጸጋ ያመጣል። ጸሎትና መልጃ ሰሙ እንጂ በአንዳች ነገር አትጨነቁ። ፊልጵስዩስ 4 ቁጥር 6 በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በነገር ሁሉ በየትኛውም ጉዳይ በየትኛውም ነገር በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ምናችሁን ልመናችሁን አስታውቁ እንጂ አትጨነቁበት። ምን ማለት ነው? ድካማችሁን አሁን ይሄ የሚያግባባልን ምንድን ነው? የጸሎት ህይወት በነገራችን ላይ የሚመጣበት ትክክለኛ መንገድ ይሄ ነው። አሁን ይሄ ቃል ወስጣችሁ እቺ ሚስጥር ከገባች ብርሃኑ ቦግ ካለ የመጀመሪያው ህይወታችሁ ላይ የሚመጣው ነገር የጸሎት ህይወት ነው።
የጸሎት ህይወት ያመጣል። እንዴት መሰላችሁ የሚያመጣው? ምክንያቱም አትችሉትም። እናንተ ያላችሁት ደግሞ ትኩረት ያደረጋችሁት ድካማችሁ ላይ ነው። በፊት ጉብዝናችሁ ላይ ነው የምታደርጉት። ስለዚህ ድካማችሁን ችላ ብላችሁታል። ትኩረት አጥቷል። ሃይ የሚለው ሰው አጥቷል። የሚሰራበት ሰው የሚደግፈው ሰው አጥቷል። ትኩረታችሁን አላገኘም። ምናችሁ? ድካማችሁ። ትኩረትን ያገኘው ማን ነው? ጥንካሬው ነው አይደል? አይደል? ሁሌ የምናስበው እኮ የምንችለውን ነገር አይደል? የምናውቀውን ነገር አይደል? እዛ ላይ ልንጨምራለን የምንሞክረው አይደል? ራሳችንን ስናስተዋውቅ ምን እያለን ነው የምናስተዋውቀው? አሁን አንድ ስራ ለመቀጠር ሄደን ራሳችንን ስናስተዋውቅ እንዴት እያለን ነው የምናስተዋውቀው? በሙሉ የምናነሳው ጥሩ ፋይላችንን ነው አይደል? እሱ የሚሰራው ምድር ላይ ነው። መንፈሳዊ ዓለም ላይ ነው በተቃራኒ ነው የሚሰራው። የሚነሳው የትኛው ፋይል ነው? የድካም ፋይል ነው የሚነሳው። እና ያንን መጎተት የማይችል ሰው በእግዚአብሔር ኃይል መራመድ አይችልም። በራሱ ኃይል ነው የሚሄደው። እንደ ልማዱ እዚህ የሚመጣና የአንዶሴውን ሲቪውን ያቀርባል በእግዚአብሔር ፊት። አይነጠፍማ። ዋው ልብ አይሰበርም። ያን ጊዜ ፈሰስ ማለት የለም። አግዘኝ ማለት የለም። አይመጣልንም። እንትኑ ራሱ አይመጣልንም። ጸሎቱ ራሱ አይመጣልንም። ምን ፈልገውን ነገር ይሄን ነገር ፈልጋለሁ ያን ነገር ፈልጋለሁ ነው የምንለው። እና ድካማችንን ግን ትኩረት ስናደርግበት ሰዎች አይወዱትም። እዚህ ምድር ላይ አይወደድም። እሱ የህይወት ስርዓት የለም። ለዛ ነው የምንማረው። አታገኙትም። የትም ፈልጋችሁ የትም ቦታ ብታገኙ ይሄ ትምህርት ፊት አያደርግም። እናንተ ህይወት ውስጥ እናንተ ማህበራዊ ህይወት ውስጥ የትም ቦታ ብትወስዱት የትም ማንም ሰው አይቀበለውም። የትም ቦታ አይስማማም። ሄዶ አይገባም። በምድር የሌለ የህይወት ስርዓት ስለሆነ ኢየሱስ እኛ ውስጥ ሲገባ ታውቃላችሁ። ኢየሱስ ያለበት ሰው የሚታወቀው በህይወት ስርዓቱ ነው። እኔ የኢየሱስ ነኝ ብሎ ስለተናገረ አይደለም። ህይወቱ ነው የማን እንደሆነ የሚናገረው። የሚያራምደው ፍልስፍና የሚኖርበት ዘይቤ ነው። አስተሳሰቡ እይታው ነው የማን እንደሆነ ከማን ወገን እንደሆነ የሚናገረው። ሃሌሉያ አሜን። ስለዚህ አያችሁ ይሄ የህይወት ስርዓት ይዘን ወደ ዓለም ስንሄድ ተቃራኒ ነው። አይገጥምም። አይግጠማ እንዲገጥም አይደለም እንፈልገው። እኛ ነን የዓለም ብርሃን፣ እነሱ አይደሉም። እነሱ ለኛ ብርሃን አይሆኑም። በዓለም ያለ ህይወት ስርዓት እኛን ዶሚኔት አያደርገንም። እኛ ነን ሄደን ዶሚኔት የምናደርገው። ምን ገዛው እኛ ነን አይደል? ብርሃን የሆነው እኛ ነን። እና ይሄ ደካማ ጎን የሚባለው ነገር ጥሩ ነው፣ እግዚአብሔር እንዲረዳችሁ ያደርጋችኋል ብላችኋቸው መቀጠል። ስንፍና አይደለም፣ መዋረድ አይደለም፣ መናቅ አይደለም። እና ይሄን ትኩረታችንን ካስተካከልን ጳውሎስ እንዳረገው እኔ እመካበታለሁ። ብዙ መመካበት ነገር አለ ግን ትቼዋለሁ አሁን አለ። ይሄ ሶስተኛ ሰማን ሁሉ ትቶታል። እሱን ሁሉ አስናቀው። አይገርማችሁ? አስጣለው። ያስጥለን። አሜን ሃሌሉያ። የሆነ ብርሃን ይብራልን እና ይህን የያዝነውን እንቁ የመሰለንን ነገር እጃችን ላይ አድርጎ አመድ ያርግብን። እግዚአብሔር ኃይል እንዲገለጥበት የሚፈልግ ሰው ማን ነው? አይወድቅም። ያ ሰው ሁልጊዜ ይቆማል። ጸንቶ ነው የሚቆመው። በጠራራ ፀሐይ ደመናም ሳይታይ ይላል። ደመናም ሳይታይ ምንጭና ፈለቀ ጌታ ካለት ላይ ምንጭ አይፈልቅም እኮ ጌታ ካለቱ ላይ የምትወድቁበት ነገር የለም እያልኳችሁ እኮ ነው። አሁን ቀጣይ ዘመናችሁ ውስጥ የሆነ እንደዚህ የምታጎነበሱበት ነገር የለም። ለምን? እንደዚህ ያጎነበሳችሁበት ነገር የሚያቀናው የእግዚአብሔር ኃይል የሚገለጥበት ስለሆነ የሚፈልገው የእናንተን ትኩረት ብቻ ነው። አንቺ ፊልጵስዩስ 4:6 ላይ ያነበብናት ናት። ጸሎታችንን ነው ይሄ ጉዳይ ጌታ ሆይ ይሄኛው ጉዳይ ያለን የእኛን ድካም ይዘን በፊቱ ስንቀርብ ስንተውለት ይሄን ነበር የምፈልገው።
ለምን? ምክንያቱም የኔ ኃይል ፍጹም የሚሆነው በዚያ ነገር ነው። እድል ሰጣችሁኝ አሁን ህይወታችሁ ውስጥ እንድሰራ። አሁን ገና ጋበዛችሁኝ ወደ ህይወታችሁ እንድመጣ ብሎ እግዚአብሔር በሙሉ አቅሙ እንዲገባ ነው የሚያደርገው ወደ ህይወታችን። ሃሌሉያ አሜን። አዎ። እና ምን ያዝባቸው ነገሮች በሙሉ እግዚአብሔር የሚይዛቸው ይሆናሉ። ከዛ በኋላ እኛ ያጠረን ነገር በሙሉ እየበዛልን ይሄዳል። ያነሰን ነገር ሁሉ እየተትረፈረፈልን ይሄዳል። ነገራችን እየጨመረ የሚሄደው ይጨምራል ብለን ስላወራን አይደለም፣ የሚጨምረው ጌታ ስለተጨመረበት ነው። አሜን። አዎ። ያነሰው ነገራችን እየበዛ የሚሄደው ይበዛል ስላለን አይደለም፣ ብለንም ስለዘመረን አይደለም። አብዢው ካልገባበት ዘመረን አይደል? አዎ። እሱ እንዲገባበት የኛ ትኩረት መሆን ያለበት የሌለን ነገር፣ ያነሰን ነገር፣ የጎደለን ነገር፣ የደከምንበት ነገር፣ የምንከሰስበት ነገር፣ የምንወድቅበት የሚጎለን ያ ነገር አለ አይደል? እና ሁል ጊዜ በቀላሉ ለማግኘት ጉለታችንን፣ ባህሪያችንን ማየት፣ አመላችንን ማየት፣ ካራክተራችንን ማየት፣ ለነገሮች ያለንን ምልከታን ማየት፣ እይታችንን ማየት እናገኘዋለን። እንዴ እንላለን። 1 2 3 4 5 6 7 አሁን ምን ደብቃችሁ አይደለም። ለዛ ከሆነ ሰዎች አንድ ነገር ሲናገሩን እኛ ደግሞ ምን ይለናል? ይከፋናል። ባለፈው የዛሬ ዓመት እንደዚህ ያለኝ ነገር እንደዚህ ብሎኝ እሱ እንደዚህ ብላኝ ብለን እንጎትታለን። እንደውም ሰውየው ያለን ተጨምሮ የኛ ቂም ተደምሮ ተባስተዋል ነገሩ። ጌታ ይባረክ። አሜን። እየገባን ነው አይደል? ጌታ ይመስገን። እስቲ አሜን በሉኝ። እና ህይወት ጋር እኮ ነው የሚገባው አይደል? እግዚአብሔር ቃል አይዲያ አይደለም አይደል? እኛ ጋር ነው የሚመጣው አይደል? እግዚአብሔር ቃል እኮ ልብስ አይደለም፣ በልካችን የሚሰፋ አይደለም። እኛ ነን በልኩ የምንሰፋው። እሱ ልክ ነው፣ እኛ ነን የምንስተካከለው። እሱ አይታረምም፣ እሱ አራሚ ነው። መልክ ቀራጭ ነው። እንዲህና እንደዚያ ነው አንለውም፣ እኛ ነን የምንስተካከልበት። እና የእግዚአብሔር ቃል እናንተን ወደ ማስተካከሉ ሂደት ካልሄደ አልተገናኛችሁም። ኢንካውንተር ሳያደርጋችሁት መቼ ነው? እግዚአብሔር ቃል ጋር የተገናኛችሁት መቼ ነው? ባህሪያችሁን፣ ኮድ ኦፍ ኮንዳክታችሁን ኢንፍሉዌንስ ሲያደርግ ማለት ነው። ሙሉ እናንተ ላይ ተጽዕኖ ማድረግ ሲጀምር ማለት ነው። ይሄ ነገር ማለት ስትጀምሩ ያን ጊዜ ማለት ነው ተገናኛችሁ ከእግዚአብሔር ቃል ጋር። እና ብዙ ነገር አይደለም የሚያስፈልገው፣ ከእግሩ ስር መቀመጥ ነው ማለት ይሄ ነው አይደል? ራሱን ይካድ ያለው ጌታ ኢየሱስ ይሄን እኮ ነው። የኔሉን የሚገባ ምኑን ይካድ? ራሱን ይካድ ማለት ፍላጎቱን ይካድ ማለት ነው አይደል? አዎ። ስለዚህ አሁን ድካሞቻችንን፣ ባህሪያቶቻችንን፣ አመሎቻችን ጋር ብዙ መሽከርከር ያስፈልጋል። አሜን። አዎ። ብዙ መቆየት ያስፈልጋል። ምናችን ጋር? ባህሪያችን ጋር። ስታንዳርድ ሆነን ነው የምንቀመጠው እኛ ታውቃላችሁ። መለኪያ ሆነ ሚዛን ሆነን ነው የምንቀመጠው። ሚዛን አይሳሳትም። ሚዛኑ እንደዚህ ካለ 50 ኪሎ ነው ካለ የሚፈለገው 60 ከሆነ የጎደለው ነው የሚጨመርበት። ሚዛኑ ነው የሚደመጠው። እና ሚዛን አትሁን። የባህሪ ሚዛን መሆን አያስፈልግም። ሚገራ፣ ሚስተካከል፣ ሚቀረዝ፣ ሚሻሻል። አሜን። ክርስትና እንደዛ ነው። እና ከእግዚአብሔር ቃል ጋር ልዩ ህብረት ውስጥ የምትገቡት እንዲህ አይነት ነገር መነካካት ሲጀምር ነው። እናንተ በዚህ በኩል እያረገ ጎርጎር የሚያረጋችሁ ከሆነ ተገናኛችሁ። ያን ጊዜ ቆዩበት፣ እዛ ሰፈር ዋሉ፣ እደሩ፣ አትሸማቀቁበት። በሱ እንደዛ ነው የሚሰራው። ወጉ እንደዛ ነው፣ ስርዓቱ እንደዛ ነው። እዛ ውስጥ የእግዚአብሔርን እጅ ታያላችሁ። ሃሌሉያ ብላችሁ ነው የምትነሱት።
አረ ተንበርክካችሁ ፊታችሁ ፈክቶ ደስ ብሏችሁ ነው የምትነሱት። ስትነሱ ልዩነቱን የሚያመጣው የእግዚአብሔር ኃይል እዛ ነገር ውስጥ መግባቱ ነው። የእግዚአብሔር ጸጋ መደመሩ ነው። የእግዚአብሔር ክንድ መግባቱ ነው። ሃሌሉያ። በህይወታችሁ ውስጥ እንድታዩት የሚያደርጋችሁ ነገር እሱ ነው። ብዙ ማይሻሻሉ ነገሮች አሉ። ብዙ ማይለወጡ ነገሮች ያሉ ይመስላል። ማይለወጥ ማይሻሻል ምንም ነገር የለም። ማይስተካከል ምንም ነገር የለም። ምንም ነገር የለም። ለምን ይገርማችኋል አይደል? ያስቀመጠልን ይሄ ነው። 3 ጸንተው የሚኖሩ ነገሮች አሉ። አንደኛው እምነት ነው፣ ሁለተኛው ተስፋ ነው፣ ሶስተኛው ፍቅር ነው። እና እነዚህ ጸንተው ይኖራሉ። በየትኛው መልኩ የሚነካቸው ነገር የለም። እና ተስፋ የሚባለው ነገር አንደኛው የሚጸናው ነገር ነው። ለማይስተካከል ነገር የለም። እሱ የለም በሉ። እናንተ ህይወት ውስጥ ማይለወጥ ነገር የለም። እማታሳኩት ነገር የለም። ብቻ ጀምሩ እንጂ እማትወጡት ነገር የለም። እማትደርሱበት ቦታ የለም። እማታገኙት ነገር የለም። ለምን አያችሁ? አሁን በእግዚአብሔር ኃይል መንቀሳቀስ ጀምሩ። በእግዚአብሔር ኃይል እንድትንቀሳቀሱ የሚያደርጋችሁ እግዚአብሔር ኃይል ማለት እግዚአብሔር ጸጋ ማለት ነው። በየዕለት ተዕለት እንቅስቃሴያችን ውስጥ በደግ እንዲህ አይነት ሰው ስትሆኑ እንዴት እንደምትሆኑ ይውላችሁ። አሁን እንዲህ በደግ ስላላችሁ አሁን አንተ በደግ ስላልክ በደግ በል አየት ተመስገን ነው የምትለው። እና በደግ ማለት የማይችል ብዙ ሰው ትዝ ይለውና ረድቶኝ ነው ቁጭ ስትል ቁጭ ተመስገን እና ልባችሁ ተተከለ ተለኮሰ ጸሎት ላይ እና እየሄዳችሁ አንድ ሰው ጥሩ ፊት ቢያሳያችሁ ተመስገን፣ ይሄ ካንተ ነው። እያንዳንዱ ነገር እንድታመሰግኑ ነው የሚያደርጋችሁ እግዚአብሔር። ይሄን ስላ ተነሳው ነቃው፣ እግሬ ታጠፈ ተዘረጋ ቁጭ አልኩ። አያችሁ አቅመ ቢስ እንደሆናችሁ ስታውቁ እያንዳንዲቷ ነገር እንደዚህ ብሎ የሰጠን እስትንፋስ በአንድ ጊዜ እንደሚሰበስባት ስናውቅ ያን ጊዜ ያ ነው እግዚአብሔር የሚታመን ሰው። በሱ ሰው ውስጥ እግዚአብሔር እንደ ልቡ ይንቀሳቀሳል። የዛ ሰው ህይወት የሰው ህይወት አይደለም። የዛ ሰው ሐሳብ የሰው ሐሳብ አይደለም። በአስተያየት ብዛት አይደለም ያ ሰው የሚቆመው። በሚደግፉት ሰዎች ብዛት አይደለም ውጤታማ የሚሆነው ያ ሰው። አብሮት በቆመ በእግዚአብሔር ነው። እንደዛ አይነት ሰው እንድትሆኑ ነው የሚያደርጋችሁ። በተራራ ፀሐይ ደመናም ሳይታይ ደመናም ሳይ እኔ የሆነ ነገር ሊሆንልኝ ነው መሰለኝ። ደመናም ሳይታይ ምንጭና ፈለቀ ጌታ ካለቱ ላይ ጌታ ካለቱ ላይ እግዚአብሔር ያስደስታችሁ። በህይወታችሁ ውስጥ በዘት ይበልላችሁ። በእያንዳንዱ ነገር ውስጥ በእናንተ እንዳልቆመ ህይወታችሁ ያገኛችሁት ነገር ሁሉ ከእናንተ እንዳልሆነ ያገኛችሁት ጤንነት፣ የሰጣችሁ ነገር፣ የሰጣችሁ ቤተሰብ፣ የሰጣችሁ ሰላም ከእርሱ እንደሆነ ስታውቁ መለሳችሁ መላለሳችሁ ነው የምታመሰግኑት። እና እሱ ጸሎት ነው። እሱ መግቢያ ይሆናችኋል። ለዚህኛው ደግሞ ይሄኛውን በነካካው እጄ ይሄኛውንም አያችሁ አታቆሙም ሁሌ እና አያልቅም። የእናንተን ብጨርሱ እንዴ አለ ዙሪያችን ብዙ። እኛ እኮ ኢትዮጵያዊ ነን አይደል? ቤተሰብ አለን፣ ብዙ ወዳጆች አሉን። ጸሎት የሚያስፈልጋቸው አይደል? በዙሪያችን የዚያን ሰው ደግሞ በዛ በኩል ደግሞ ደግፍ እና የጸሎት ሰው ነው የምትሆኑት። ስትሆኑ ነው አሜን የምትሉኝ።
ይሄ ቃል እኮ ነው የሚያደርጋችሁ። አሁን እኮ እናንተ የምታደርጉት ምንም ነገር የለም። ቃሉ ራሱ ስርዓት ነው የሚያመጣው። የሰውን ህይወት የሚመራው ስርዓት ነው፣ አእምሮ አይደለም። ስርዓት ህይወታቸው ውስጥ ከገባ ማንነታቸውን ይቀይራል። ሰው ውስጡ እንደገባው ነገር ነው ማንነቱ አይደለም። በልቡ ሞልቶ ከተረፈው አይደለም የሚወጣው። የሰው ህይወት እንደ ልቡ ነው። ስርዓት ልባችሁ ውስጥ ማስገባት ከጀመራችሁ ምን እየሆናችሁ ነው የምትሄዱት? ህይወታችሁ እየተለወጠ ነው የሚሄደው። እና እግዚአብሔርን በብዙ ድካማችሁ ውስጥ ማስገባት መልመድ አለብን። እንደሱ በብዙ ለማስገባት ደግሞ ድካም የሚለውን ነገር መቀበል አለብን። ለምን? ምክንያቱም የኛ ባህል ድካምን የሚደብቅ፣ ጉብዝናን የሚያሳይ፣ ስተትን የሚሸፍን፣ ትክክልን የሚያሳይ አይደል ነው። ስለዚህ አሁን ወደዚህኛው ስናመጣው ይጨንቀን፣ ይከብደናል። አሁን ምን ብለን እንደምንጸልይ ራሱ ስለማናውቅ ስለዚህ የጸሎት ህይወት አይኖረንም። ጸሎት ህይወት ነው፣ ስርዓት አይደለም። ቀን ከሌት የምናደርገው ነገር አይደለም። አላርም እየሞላን እንደሱ አይደለም፣ ህይወት ነው። ማን ነው አሁን እየተናደደ የሚተነፍሰው? አሁን ደግሞ ተነፈስኩ ልተነፍስ ነው እያለ የሚናደድ ሰው ማን ነው? ማንም የለም። እንደሱ ነው ጸሎትም። ልብ ነው የሚጸልየው። ቁጭ ብለን እያልን የምንታገለው ነገር አይደለም፣ ህይወት ነው ጸሎት። ህይወት እንዲሆንን ደግሞ እኛ የህይወት ስርዓት ነው መቀየር ያለብን። የህይወቱ ስርዓት ምንድን ነው? ድካማችንን መግፋት አይደለም፣ ድካማችንን መያዝ፣ ማቀፍ። ባህሪያቶቻችንን ማጥናት መጀመር አለብን። ራሳችንን ማየት መጀመር አለብን። እንደ መስታወት አይደል? መስታወት አሁን ይዋሻል? አይዋሽም። በቦክስ አንለው። እንዴት ይህን ታሳየኛለህ አይደል? አንልም። ያለውን ነው የሚያሳየን፣ ሰዎችም አንዳንዴ ሲነግሩን አይደል? አሁን ሰዎች ምክር ማይወዱት ለምንድን ነው? ግሳጼ ማይወዱት ለምንድን ነው? እርማት ማይወዱት ለምንድን ነው? ሚዛን ናቸው። እነሱ አይመዘኑም፣ አይስተካከሉም፣ ወጥ ናቸው። ፒዲኤፍ ፎርማት ሆኖ ነው የሚቀመጡት። አይቀየር ይሆናል። እንደሱ አይሆንም። ወደ ራሳችን ህይወት መሄድ አለብን። ምሻሻል ያ ልብ ይባላል፣ የተሰበረ ልብ ይባላል። ጌታ ይመስገን። አሜን። እና ያ እዛ ላይ ትኩረት ማድረግ ስንጀምር አትጥሉት፣ ወደዱት። እና ያንን እየወደዳችሁ ስትመጡ መንፈሳዊ ያደርጋችኋል። ጸላይ ነው የምትሆኑት። ስትቆሙ ታወራላችሁ፣ እየሰራችሁ ትጸልያላችሁ። ልብ ነው የሚጸልይ። ስትሄዱ እንደዛ ሲሉ አልሰማችሁም? የሚቻል ነገር እኮ ነው እሱ ነገር። ይቻላል። ሳታቋርጡ ጸልዩ። በደንብ ነው የሚቻለው። ያለው ደግሞ ኢየሱስ አይደል? ለምን እንዳናቋርጥ የሚያደርገን ማይቋረጥ ነገር ላይ ስንቆም ነው። የማይቋረጥ ድካም በላይ አለብን እኮ። አንዱ በዚህ ሲያጋጨን ይሄኛው ስንሄድ ከዚህኛው ስናመልጥ ይሄኛውን ስንደብቅ ያን ስንደብቅ ሌላ ሲያመጣብን ይሄኛውን ስንል በዚህ አይቋረጥም። እሱ እያለኛ እንዴት ጸሎት እናጣለን? አናጣም። ችግሩ እኛ እኮ እሱን ገፈፍ ስላደረግነው ነው፣ ዋናችንን ስላራቅን። እና ዋናችንን ማቀረብ ነው ያለብን። ድካምን መውደድ ቁልፍ እሱ ነው። ድካምን ማወቅ ቁልፍ እሱ ነው። አለመቻልን ማወቅ ቁልፍ እሱ ነው። እሱን ካወቅን አልችልም፣ ይሄን ጌታ እንዴት ነው አሁን ይሄኛው ነገር አይሆንም፣ ይሄኛው ነገር የለኝም፣ ይሄኛው ነገር አይሆንም፣ በዚህኛው ተዘግቷል፣ ይሄኛው ተቆልፏል፣ ይሄኛው እንደዚህ ይሆናል፣ ይሄኛው ደብል በር ነው ያለው፣ ይሄኛው ጌታ ይመስገን። አሜን። ለምን? ምክንያቱም እነዛ ነገሮች ላይ ነው እግዚአብሔርን እጅ የምናየው። ምን ላይ ነኝ እንዴ? በሩ ሁሉ የተከፋፈተለት ሰው እግዚአብሔር እንዴት አድርጎ አይፈልግም። ምን ያስፈልገዋል እግዚአብሔር? አይፈልግም። እግዚአብሔርን የሚፈልግ ሰው ማን ነው? ብዙ የተዘጋጋበት ሰው፣ ብዙ ድካም ያለበት ሰው።
እንደውም ማለት ተውኩት አለ እሱ ጳውሎስ ወደ ድካሜ ወረደ ወደ ታች እመካለሁ በብዙ ለምን ደካማ ሰውን ያን ጊዜ ኃይለኛ ነኝ አለ እና ወደኩኝ ብዬ በማስበው ነገር በሱ በኩል ነው የምቆመው በእርግጠኛነት ይህን ጉዳይ አይችለውም ባሉኝ ነገር በሱ ነገር እሱን ነገር ነው እንደውም ይችላል ያዘመራችሁ በደንብ አሜን ባሉኝ አሜን ትችላላችሁ የምትችሉበት ምክንያት የሚችለው ጌታ እሱ ሲገባ ነው ህይወታችሁ ውስጥ ማትችሉት ነገር የለም እና በየትኛውም ህይወት ውስጥ በየትኛውም ነገር ውስጥ ታውቃላችሁ አሁንኛ ጭንቀት ሲባል እንፈራለን ጭንቀት እንወዳለን ካሁን በኋላ ጭንቀት ትወዳላችሁ ካሁን በኋላ ለምን በጭንቀትም ይቻላል እስቲ ጭንቀትንም ለሞክር እኔ ጭንቀት አልችልም ይሉ ሰዎች አሉ አረ ጭንቀት ማን ይወዳል ስለወደድን ስላልወደድን አይደለም አሁን ጉዳዩ ፍላጎታችንማ ገለኗል አረ ራሱን ይካድ ብሏል ጌታ እና ከፍላጎታችን ጋር መላቀቅ አለብን አሁን ከፍላጎት ሳንላቀቅ እዚህኛው መስመር ውስጥ ልንገባ አንችልም አይደል ያ ሲሞት ነው ወደዚህ ምን መጣው እና ፍላጎት ይሞታል ከዛ የሱ ነው ያለን አይደል አዎ እኔ ጭንቀት አልችልም ጭንቀት አልወድም እንላለን አይደለም በጭንቀቱ ይታለፋል እና በጣም በሚያናድድ ነገር ውስጥ ሙሉ ቀን በሚያሳዝን ነገር ውስጥ እየተደሰታችሁ መዋል ትችላላችሁ በጣም የሚያሳዝን ነገር ውስጥ ነው ያላችሁ ከዛስ በዚያ ነገር ውስጥ ስለማይቻል እዚያ ውስጥ የእግዚአብሔር ጸጋ ይመጣል እና ታልፋላችሁ እኛ ደግሞ የምናስበው ንዴቱን ወደዛ ሐዘኑን ወደዛ ጭንቀቱን ወደዛ ስደቱን ሁሉንም አርቆልን ይሄ የሚሆነው ልንገራችሁ መንግስተ ሰማይ ስንገባ ብቻ ነው ይሄ ህይወት ያለው የት ነው መንግስተ ሰማይ ብቻ ነው በጭንቀት ውስጥ ማለፍ አቅም ነው የሚሰጣችሁ አያቆመውም ጭንቀቱን ጉልበት ነው የሚሰጣችሁ ቻሌንጁን አይደለም የሚያቆመው በሱ ውስጥ ያሾልካችኋል በመከራ ውስጥ አቤት 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 በምትሉት ህይወት ውስጥ እዚያ ህይወት ውስጥ ነው የሚያኖራችሁ ሰው ገብቶ ጤነኛ የማይሆንበት አእምሮ በሚበላሽበት አይነት የህይወት ነገር ውስጥ ገብታችሁ ምንም ሳትሆኑ እንዲህ ብላችሁ ትወጣላችሁ እያበረታታችሁ አይደለም እውነት ነው እየነገርኳችሁ ያለሁት እውነት ነው አዎ ጭንቀት ያዝልን እንጂ የምንለው እኛ አይደለም በሁሉም ውስጥ እናልፋለን እግዚአብሔርን በምን ታውቃላችሁ የት ታገኙታላችሁ በምን እናውቀዋለን በምን እንረዳለን ህይወታችን ላይ በሚያደርገው ድንቅና ተአምር ኢየሱስን በህይወቱ ያወቀ ሰው መቼም ቢሆን ወደ ኋላ አይመለስም እሱ ሰው ነው በደንብ የሚያውቀው የሚታመነው እሱ ነው ትላንቱን ብድግ የሚያደርገው እሱ ነው ዳዊት ጎልያድን የገለበጠው እዛ አሸንፎ ነው ያን አንስቶ ነው ፋይል መዞ ነው የምትመዙት ፋይል ያስፈልጋችኋል እግዚአብሔር ክንድ ያስፈልጋችኋል ጭንቀትን እየፈራችሁ እንዴት ይሆናል መከራን እየፈራችሁ እንዴት ይሆናል አይሆንም ማለፍ ነው በዛ ውስጥ አሸንፋችሁ ነው የምታልፉት ገላችሁ ነው የምታልፉት ሊገላችሁ ያለውን ገላችሁ ሊረግጣችሁ ያለውን ረግጣችሁት ነው የምትሄዱት ሊይዛችሁ ያለውን ይዛችሁት ሊያስራችሁ አስራችሁት ነው የምትሄዱት አሜን እንደዛ አድርገን ነው የምንሄደው ወኔ አይደለም ይሄ እውነት የህይወት ስርዓት ነው ጌታ ይመስገን ይሄንን የሚያደርገው ማን ነው እግዚአብሔር ጸጋ የእግዚአብሔር ጸጋ በሉ የእግዚአብሔር ጸጋ ይሄንን ያደርጋል ሃሌሉያ ህይወታችሁ ላይ ይሄንን ያደርጋል ብርሃን ይሆናል ህይወታችሁ ወደ ሰላም ትገባላችሁ በጭንቀት ውስጥ አልፋችሁ ወደ ሰላም ትገባላችሁ ከሰላምም ወጣችሁ ወደ ጭንቀት ትገባላችሁ አሜን በሉ ማለፍ አለብን በሁለቱም መልኩ መሄድ አለብን በዚህም በዛም መሄድ አለብን አሜን ከፍ ብለን ብቻ ዘቅ ብለን እንበራለን ዋናው መብረሩ ነው ሰው የሚያጅባችሁ ጊዜ አለ ብቻችሁ የምትሆኑበት ጊዜ አለ ጌታ ይመስገን ስለ ሁለቱም ልዩነቱን የሚያመጣው የጌታ ከእናንተ ጋር መኖርና አለመኖር ነው አይደል የሚረዳችሁ ሰው በብዙ የሚኖርበት ጊዜ አለ ማንም ሰው ደግሞ አይረዳችሁ ሰው የሚኖርበት ጊዜ አለ
ምንም አንድ ነው ሁለቱም ለእናንተ ይሄ ሲገባችሁ። ሰዎችም ሲሰበሰቡ የሰበሰባቸው ጌታ ነው፣ እሱ ነበረ። ሳይኖሩም ማንም ሰው ዙሪያችሁ ሳይኖር እሱ አለ። ስለዚህ ምንም ልዩነት የለው። ነፃ ነው የምትወጡት። ከሰው ተጽዕኖ ነፃ ትወጣላችሁ፣ ከሁኔታዎች ተጽዕኖ ነፃ ትወጣላችሁ። ነፃ የሚያወጣችሁ ግን ማለፍ ነው። በውስጥ አትጥሉት። ቻሌንጆቻችሁን ወደዱ፣ መከራዎቻችሁን ወደዱ፣ የተዘጉ ነገሮቻችሁ እነሱን እየፈለጋችሁ አሁን አነፍንፉ። ካሁን በኋላ እነሱ ላይ ትኩረታችሁን አድርጉ። እግዚአብሔር ጸጋ በሉ። ይሄ ጉዳይ አይሆንም፣ እግዚአብሔር ይሄ ጉዳይ አይሆንም፣ ይሄ ጉዳይ ስትሉ ሳታውቁት 3 ሰዓት ትጸልያላችሁ። ሳታውቁት ውስጣችሁ ነው ያለው። ውስጣችሁ ዝም ብሎ ይመጣል ይሄዳል ውስጣችሁ። ያ ነው ጸሎት ማለት። ያንን ነው የሚፈልገውና እየሄዳችሁት ሲሆን በላይ ጥሩ ዜና ነው የምትሰሙት። ከዛ በኋላ ይሄኛው ጉዳይ ተሳክቷል፣ ያኛው አይገርምም ያስበላችኋል። እግዚአብሔር ሃሌሉያ። ብዙ ታምራቶችን ታያላችሁ፣ እግዚአብሔርን እጅ ታያላችሁ። ሃሌሉያ። በዚህ መልኩ በእግዚአብሔር ኃይል እንሄዳለን። ቆመን እንጸልያለን።